በማንም ላይ ቃል አታውጡ፣ አትፍረዱ። በምን እንደደከመ እንዴት እንደወደቀ እኛ በምን እናውቃለን? እሱ በተፈተነበት ብንፈተን ኖሮ አቅላችንን ስተን አደባባይ ላለመውጣታችን ምን ማስተዛዘኛ አለን? ይልቅ ወንድሜ ዛሬ ወደቀ ወዮ ነገ ይወድቃለሁ ሊባል አይገባውምን? ማንም አይኖር ከናንተ ጋር። ትልቁ ጥያቄ እግዚአብሔር አሁን ከኔ ጋር አለ ወይ ነው ጥያቄው። አባት ላይኖር፣ እናት ላይኖርሽ፣ ወንድም ሊከዳሽ፣ እህት ሊነጥቅሽ፣ ቤተሰብ ሊያታልልህ ይችላል። ዘመድና አዝማድ ላይኖሯችሁ ይችላል። እናንተ ወጣቶች የምትሞሉበት ገንዘብ ላይኖር ይችላል። ዘመድ ባይኖርም እግዚአብሔር አለ ወይ በሉ። ገንዘብ ባይኖርም እግዚአብሔር አለ ወይ በሉ። ደጋፊ ባይኖርም ምርኩዜ እግዚአብሔር አለ ወይ በሉ። ብዙ ሰው ኖሮ እግዚአብሔር ከሌለ ምን ያደርግላችኋል? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደ ጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈሯ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። የት ነው የምትሄዱ? መሄጃ ሳታዘጋጅ ትሄዳለህ። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። መገፋትን ስለለመደ መገፋትን ተለማምዶታል፣ ያውቀዋል። እንዲወደዱ ይፈልጋሉ። መወደድን ባጡ ጊዜ ተስፋ ይቆርጣሉ። ፈላጊያቸው እንዲበዛ ይፈልጋሉ። ፈላጊያቸው ሲጠፋ ተስፋ ይቆርጣሉ። ከልጅ ልጅ እየለዩ የሚያደሉ አይነ ውሃ እያዩ የሚመርጡ ምናልባት ፍቅራቸውን ቀንሰው ብችላ ብለው ሊሆን ይችላል። ግን ይህንን ድምፅ ስማው። አድሎ የሌለበት ፈታዬ የሆነው እግዚአብሔር ሳያዳላ ኖረህ አልኖረህ፣ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበቅ ቆምክ፣ በዘላለም ፍቅር ወድጄሃለሁ።